በሁሉ ጌታ በሚሆን በክርስቶስ ኢየሱስ ሰላምን እየሰበከ ይህንን ቃል ላክ ወደ እስራኤል ልጆች ሁሉ ላክ ይላል። ቃሉ ሲመጣ ሰላምን ይዞ ነው የሚመጣው። ቃሉን ደግሞ የላከው ማን ነው? የሁሉ ጌታ ነው። ይህንን ያሉት እኮ እነ ጴጥሮስ የተናገሩትን ቃል ነው፣ ራሳቸው ያስተማሩትን ቃል ነው። የላከው ግን አለ። እሱ ነው የላከው። ማነው እሱ? ኢየሱስ ክርስቶስ የሁሉ ጌታ ይሆናል። ዛሬ ለእያንዳንዳችን ቃል አለው። ክብር ለእግዚአብሔር ይሁን። ለእግዚአብሔር መንፈስ ቅዱስና ለወንድማችን ሀሳቡ ጊዜውን እሰጣለሁ። ወደዚህ መጣና የእግዚአብሔርን ጸጋ ያካፍለናል። ጌታ ይባርክ። ቆያችን እግዚአብሔርን ለዚህ ጊዜ በወንድሞችና በእህቶቼ ፊት ቆሜ መልካም የሆነውን የእግዚአብሔርን ቃል ለመካፈል በመብቃቴ በጣም ደስ ብሎኛል። እግዚአብሔርን እጅግ አድርጌ ከልብ አመሰግናለሁ። እንዴት ቆያችሁ? እግዚአብሔር የተባረከና የተመሰገነ ይሁን። ወደዚህ በእርግጥ የመጣሁት ይህን ቃል አካፍላለሁ ብዬ አይደለም እና የመጣሁበት ይህን ሊጎበኛት ነው። ያው ሁላችሁም ታውቃላችሁ። እግዚአብሔር ግን ረድቷት ነው ያገኘኋት። እግዚአብሔር የተባረከ ይሁን። ለእግዚአብሔር የሚሳነው ነገር የለም እና እግዚአብሔር መልካም አምላክ ነው። በሕይወታችን ያው ብዙ ውጣ ውረድ በምድር ሳለን ብዙ መከራዎች ያጋጥማል፣ ብዙ ፈተናዎች ያጋጥማል። ዛሬ ነገ ምን እንደሚያጋጥመን ባናውቅም፣ ነገር ግን ከመከራ የሚያስመልጠው አምላክ አለ። እንደ ማንም አይደለንም። የሚያስመልጥ የሚረዳ የሚያግዝ አምላክ ነው ያለኝ። ከእሷም አንደበት በስልክ እየሰማሁ ከቆየሁት የበለጠ ከሌሎችም መታ ከዚህ በፊት ይደም መታ ጎብኝታታለች። ከሷም ከሰማሁት የበለጠ ባይነ ያየሁት አስገርሞኛል። በጣም የእግዚአብሔርን ምሕረት የእግዚአብሔርን መልካምነት አይቻለሁ። እግዚአብሔር የተባረከ ይሁን። ስለ እናንተ ብዙ ሰምቻለሁ፣ ብዙ ተነግሮኛል። ስለ እናንተ እግዚአብሔር የተባረከ ይሁን። የረዳችሁ እግዚአብሔር ለዘላለም የተባረከ ይሁን። እድንንና እናቷን እዛ መሀል አያቸዋለሁ። ሐዋሳ አብረን ነበር እና ሐዋሳ እንተዋወቃለን። እነሱ መሀል እናንተ መሀል በማግኘት ደግሞ በጣም ደስ ብሎኛል። ሌሎቻችሁንም እግዚአብሔር አምላክ ይባርካችሁ። ዛሬ ወደ መድረክ ላይ ወጥቼ ከዛሬ ጀምሮ ስምን ቀይር ያለው ስምን አልዓዛር ብዬዋለሁ። አልዓዛር ማለት ያው እንደሚታወቁት ትርጉሙ በእርግጥ ከሞት ኢየሱስ ክርስቶስ ያስነሳው ቢሆንም የአልዓዛር የሚለው ትርጉሙ ጌታ የረዳው ነው ትርጉሙ እና ጌታ ረድቶኛልና ከዛሬ ጀምራችሁ አልዓዛር በሉ ብዬ በመድረክ ላይ አወጡና ከዛ ወጣሁ። መንገድ ላይ ደግሞ ሳይክል ይዤ ሲሄድ አንድ ጓደኛዬ ለመጀመሪያ ጊዜ ያወቀኝ ነው መሰለኝ። መንገድ ላይ ስለኝ አልዓዛር ሰላም፣ አልዓዛር ሰላም ብለኝ ቀይረ ለካ ሲመረስ የነበርኩት ያለው ስም አላስታወስኩም። ግን አልዓዛር ሰላም እንዳለ ሰምቻለሁ። ኋላ ቤተክርስቲያን ተገናኘንና ባለፈው እኮ መንገድ ላይ አግኝቼ ሰላም ስል ዘግተኸኝ አለፍክ። ባይሬ አይደለም ዘግቻለሁ። የት እንደዚህ ሐዋሳ ታውቃላችሁ፣ አረብ ሰፈር አካባቢ ስታልፍ ነው አግኝቼ አልዓዛር ብዬ ቆስ ማን አልዓዛር ብዬ ስል ለካ አልዓዛር የቀየርኩት ነው እንጂ ስሜ አይደለም ብያለሁና እግዚአብሔር በዘላለም ይባረክ። ምን ለማለት ነው ይሄን ሁሉ እያልኩ ያለሁት? እግዚአብሔር የረዳኝ ሰው ነኝ ለማለት ነው።
እግዚአብሔር ለዘላለም የተባረከ ይሁን። ዛሬ አብረን እንድናይ የምፈልገው ሐሳብ የሚገኘው በማርቆስ ወንጌል ምዕራፍ 5 ላይ ባለው ሐሳብ ላይ ነው ለመወያየት የምፈልገው ወይም ለዛሬ እንድንወያይ የመረጥኩት ክፍል ከማርቆስ ምዕራፍ 5 አጠቃላይ ምዕራፉን በምናይበት ጊዜ 3 ወሳኝ የሆኑ በጣም መሰረታዊ የሆኑ ታሪኮች ወይም ክስተቶች የተከሰቱበት ክፍል ነው። ይሄን ክፍል አጠቃላይ ስታነቡ እናንተ ይለኝ ጊዜ ስለሌለ አላነበውም፣ ግን ታሪኩን እያንዳንዷን ውስጥ በዚህ በማርቆስ ምዕራፍ 5 ላይ የተከናወኑትን እያንዳንዳቸውን አሳያቸዋለሁ። ከዛ ደግሞ እግዚአብሔር ያስተማረኝን አካፍላችኋለሁ እና በዚህ ቦታ ላይ ሲታዩ 3 እንዳልኳችሁ መሰረታዊ የሆኑ ክስተቶች ተከናውነዋል። 3 ታሪኮች ኢየሱስ አከናዋኙ ኢየሱስ ክርስቶስ ነው። ማርቆስ ምዕራፍ 5 ከ1 እስከ 20 ባለው ክፍል ላይ የሚታገኙት አጋንንት ያደረበትን ሰው፣ በጣም ኃይለኛ አጋንንት ያደረበትን ሰው ኢየሱስ ክርስቶስ የፈወሰበት ክፍል ነው። ከዛ በመቀጠል ደግሞ ታውቃላችሁ ሁሉ እዛ ውስጥ ያሉትን ታሪኮች። ሁለተኛው አንድ የቤተ መቅደስ የምኩራብ አለቃ ብሎ ይገልጸዋል መጽሐፍ ቅዱሳችን። የምኩራብ አለቃ ወደ ኢየሱስ ክርስቶስ መጥቶ ልጁ ታማ ለልጁ ፈውስ የጠየቀበትና ወደ ቤቱ ኢየሱስ ክርስቶስ ሄዶ ልጁን የፈወሰበት የሚገልጽ ታሪክ ነው። ሶስተኛው ደግሞ ወደዛ ሲሄድ ወደ መንገዱ ወደዛ ወደ ዮሐንስ ነው የሚባለው ወደ ዮሐንስ ቤት ሲገሰግስ መንገድ ላይ ያጋጠመው ያልተጠበቀ ታሪክ፣ መንገድ ላይ የተከሰተ ታሪክ ይመስላል። እንደ ታሪክ ግን በመንገድ ላይ የተከሰተ ሳይሆን የታሰበበት የታቀለበት ታሪክ እንደሆነ እሱንም አሳያቸዋለሁ። ያም ደግሞ እናንተ እንደምታውቁት 12 ዓመት ደም ሲፈስባት የነበረችው ሴት መንገድ ላይ አግኝታ ኢየሱስ ክርስቶስን ልብስ በመላበስ የተፈወሰችበት ክፍል ነው እና እነዚህ ታሪኮች ናቸው በዚህ በማርቆስ ምዕራፍ 5 ላይ ተካተው የምናገኘው እና ክፍሉን በማምነበት ጊዜ በጣም ነው የሚገርመኝ። ለዚህ ቦታ ለዛሬው ለመከታተል እንዲያመቻችሁ ርዕስ ሰጥቼዋለሁ። ርዕሱን የምታገኙት በማርቆስ ምዕራፍ 5 ቁጥር 36 ላይ እመን እንጂ አትፍራ የሚል ክፍል ነው እና እመን ብቻ እንጂ አትፍራ፣ ምንም ይሁን ምን እመን እንጂ አትፍራ የሚል ርዕስ ሰጥቼዋለሁ። ዛሬ ለሚናገረው ሐሳብ ይሄን ርዕስ ሰጥቼዋለሁ። ወደ ታሪኩ በጥልቀት በምንገባበት ጊዜ ይሄ አጋንንት ያደረበት ሰው በምናይበት ጊዜ በጣም አደገኛ አጋንንት ነው መጽሐፍ ቅዱሳችን ሲናገር። ይህ ክፉ መንፈስ ሲገልጽ እንደውም ስታነቡ ወደ ባህር ማዶ ወደ ገርጌሴኖ አገር መጣ። ከታንኳቱም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብርን ወጥቶ ወዲያውኑ ተገናኙ ይላል። እርኩስ መንፈስ የያዘው ከመቃብር ቦታ ላይ የሚገኝ ሰው መጥቶ የተገናኙ። እሱም በመቃብር ይኖር ነበረ። በሰንሰለት እንኳ ማንም ሊያስረው በዚያን ጊዜ አይችልም ነበር። ስለ ሰውየው ሲገልጽ ሰውየው በእርኩስ መንፈስ የተያዘ ነው። በሰንሰለት ማሰር ማንም ያልቻለው ደግሞ የሚያደርገው ነገር ሌላ ነበር። ብዙ ጊዜ በእግር ብረት በሰንሰለት ይታሰር ነበር። ዳሩ ግን ሰንሰለቱን ይበጣጥስ ነበር። አጋንንቱ ራሱ የያዘው ሰውዬ በሰንሰለት ይያዛል፣ ይታሰራል። ከታሰረ በኋላ ሰንሰለቱን በመበጣጠስ በአካባቢው ችግር የሆነ በጣም ኃይለኛ በጣም ከባድ የሆነ አጋንንት ነበር። ከባድ የሆነ አጋንንት ነበር። እኔ በጣም ደስ የሚለኝ ነገር ምንም እንኳን አጋንንት የከበደ ቢሆን ጌታ ጋር እስከሚመጣ ጌታ ጋር ከመጣ የተሸነፈ ነው። እግዚአብሔር ይባረክ። ከባድ ራሱን ያስመስላል እንጂ አሁን እዚህም ሲገልጽ መጽሐፍ ቅዱሳችን ከባድ አጋንንት ነበር። ከነበሩ አጋንንቶች ከባድ
የረበሸ እንደው ምን ያደርጋል? ድንጋይ ወስዶ በሰውነቱን ይባጫል። የሌላውንም ሰው የሚባጭ መልኩ ላይ የተቀየረ በጣም የሚያስፈራ ኃይለኛ አጋንንት እንደነበረ ይገልጻል። በጣም ደስ ያለ ማንም በሰንሰለት ማሰር ያልቻለው ኢየሱስ አገሩን ሁሉ ሰፈሩን ሁሉ የበጠበጠ ሁከት የፈጠረ በአካባቢው ራሱ ችግር ሆኖ የሚታወቅ ኢየሱስን ሳይ እግሩ ስር ነው የተንበረከከ። ገና ኢየሱስን ባየ ጊዜ ይላል በእግሩ ስር ተንበረከከ። አንዳንድ ጊዜ በጣም የምናስባቸው በማርቆስ ምዕራፍ 5:6 ላይ ይህ ሰው ኢየሱስን ከሩቅ ባየው ጊዜ ወደ እርሱ ሮጦ ከፊቱ ተንበረከከና ሰገደ እና ይሄ በጣም ያስቸገረው በጣም ከባድ የሆነው በሰው ዘንድ ምንም እንኳ ኃይለኛ ቢሆን በጣም ክፉ ቢሆንም ብረትም ያልቻለ ሲታሰር በጣጥሶ የሚወጣ የሚረብሽ አካባቢውን የረበሸ እየጮኸ እየበጠበጠ የኖረ አጋንንት ኢየሱስን ባየ ጊዜ አንድ ጊዜ በጣም ስለዚህ የተጻፈውን ታሪክ ሳለ በጣም ያስገረመኝ ነገር ደቀ መዛሙርቱ ያውቃሉ፣ ኢንፎርሜሽን አላቸው። በዛ ሰፈር ሲያልፉ ኢየሱስ ክርስቶስ ጋር ሲያልፉ ይሄ መንፈሱ ኃይለኛ እንደሆነ ሰው ሁሉ በሰፈሩ ስለሚፈራ በጣም ድንጋይ ይዞ ነው የሚመጣው። መልኩ የተቀያየረ ነው። በኃይል እየሮጠ ሲመጣ ይላል ታሪኩ። ጌታ ሰው የጻፉት እንደሆነ ግን ታሪኩ በጣም መስጦኝ አንብቤ ያለውና ደቀ መዛሙርት ባዩ ጊዜ ከኢየሱስ ምን አደረጉ? ሸሹ ይላል። ነፍሳችን ታውቀን ብለው ነፍሳቸውን ይዘው ጠፉ፣ ሸሹ። ከሸሹ በኋላ ዞር ብለው ሲያዩ አጋንንቱ በኢየሱስ እግር ስር ወድቆ አገኙት። ከዛ እፍረት ይዟቸው ራሳቸውን እያከኩ ተመለሱ። ታሪኩ ላይ የሚገርም ነገር ስለሚያውቁ መረጃው በጣም ከባድ ስለሆነ ያንን ያክል ደቀ መዛሙርቱን ያስፈራሉ። አካባቢውን የረበሸ አካባቢውን የበጠበጠ ምን ነበረ? አጋንንት ነበር። ኋላ ይገርማቸዋል። አጋንንቱ በኢየሱስ ክርስቶስ እግር ስር ወድቀው ምን አደረጉ? ኢየሱስ ክርስቶስን የጠየቁት ነገር አለ። እንደው ከዚህ ስታወጣን ወደዛ አሳማዎች አሉና እዛ ውስጥ እንድንገባ ፍቀድልን ብለው እንደጠየቁ እናያለንና ኢየሱስ ክርስቶስን ፈቀደላቸው ይላል። ሲፈቅድላቸው ገብተው ምን አደረጉ ይላል? ወደ አሳማዎቹ ፈቀደና ወደ አሳማዎቹ ገብተው 2000 አሳማዎችን ወደ ከተቱ ይላል። ወደ ጉድጓድ ወደ ገደል አፋፍ ከተቷቸው። ይሄ ያስገረመኝ ነገር አንድ ሰው ተሸክሞ የነበረው አጋንንት 2000 አሳማዎችን ነው የቀበረው። አይገርማችሁ? 2000 አንዳንድ ሰዎች ተሸክመን የምንሄደውን ችግር ቢለቀቅ በጣም መጥፎ ነው ማለት ብዙ በጎችና ብዙ ፍየሎችን ይጨርሳል ማለት ነው። አይችሉም አሳማዎች እና 2000 አሳማዎችን ገደል የከተተ ነው ይሄ ሰው ተሸክሞት ይዞር ነው። ኢየሱስ ገላገለው እንጂ የዚህ ሰው መሸከም ብቻ ሳይሆን አካባቢውን ራሱ የሚረብሽ ፓወር ምን ያክል ፓወር እንደያዘስ ምን ያክል ከባድ እንደሆነ ምን ያክል እንደተባለው ኃይለኛ እንደሆነ እናያለን። እና ያ ችግር ከዛ አካባቢ እንደተነቀለ እናያለን። ይህን ታሪክ ነው በዚህ ቦታ ላይ የምናየው። ሁለተኛው የሚገርመው ታሪክ ይሄ የመጀመሪያው ታሪክ ነው። ትንሽ ወደኋላ እመጣበታለሁ። ይህን ታሪክ እኔ እግዚአብሔር ካስተማረኝ ነገር ጋር አያይዤ እመጣበታለሁ። ታሪኩን እንድትይዙ ነው። ሁለተኛው ታሪክ ደግሞ በእርግጥ በሶስተኛው ታሪክ አንጻር የተፈጠረ ታሪክ ቢሆንም ሁለተኛው ያቺ ለ12 ዓመት ደም ሲፈሳት የነበረችዋ ሴትዮ ታሪክ ነው እና ኢየሱስ ክርስቶስ ያንን ከባድ አጋንንት አስለቅቆ
ያንን ከባድ አጋንንት ለአካባቢው ለሕዝቡ በጣም ኃይለኛ ችግር የሆነውን አስለቅቆ አለፍ እንዳለ ያጋጠመው አንድ የኢዮአሪስ የሚባል የምኩራብ አለቃ ልጁ ታማ መጥቶ እንደጠየቀው እናያለን። ስለሱ ከመምጣት በፊት ግን እቺ 12 ዓመት ደም ሲፈሳት የነበረችው ሴት ኢየሱስ ክርስቶስን ለመገናኘት እንደወጣች እናያለን። እና እቺ ሴት ብዙ ያላትን ገንዘብ ያላትን ንብረት ያላትን ሁሉ ለሕክምናዋ ስትል ለፈውስ ስትል ከፍላለች። እና አንዳንድ ጊዜ የሚያስገርም ነገር ለፈውሳችን ስንል እንደው በክርስቶስ ኢየሱስ ያገኘነው ፈውስ እንደ ቀላል አድርገን እንቆጥራለን እንጂ ፈውሳችን የግድ ጤናችን መቃወስ የለበትም። እኛ ክርስቶስ ኢየሱስን ለመረዳት እና ጤናችን ሲቃወስ ለጤናችን የሚሆን የምናደርገው ዋጋ ያኔ ነው ክርስቶስ ኢየሱስ የፈወሰን ፈውስ ቫልዩ የምናደርገው። እና ይህች ሴት ግን ያላትን በሙሉ ሊያድነኝ ይችላል ብላ ለምታስበው ነገር አውጥታለች። ደግሞ የሚያሳዝነው ነገር አውጥታ ያንን የምትፈልገውን ፈውስ አላገኘች። ይሄ ነው የሚያሳዝነው። ከፍላ እንኳን አውጥታ የለፋችበትን የደከመችበትን አውጥታ እንኳን ያንን የምትመኘውን ፈውስ ብታገኝ መልካም ነበር። ግን የሚያሳዝነው ነገር ያንን ፈውስ አላገኘች፣ አልሆነላት። አንድ ግን አማራጭ ቀርቷት እሷም የወሰነችው ኋላም የመጨረሻ የተሳካላት። አንዳንድ ሰዎችን ስታዩ የለጤናቸው የማያዩት ነገር የማይነቁት ነገር ደግሞ ሳይሳካላቸው ይቀር። እጅግ በጣም ደስ የሚለው ነገር ተሳክቶላታል። መጨረሻ ላይ ምን ሆኖ ኢየሱስ ክርስቶስ ጋር መታ ነው የተሳካላት። ደስ የሚለው እና እኔ እንደው አንዳንዴ እንዲህ ብለን ማሰብ እንችላለን። ብዙ ሳትደክም በተሳካላት ገንዘቧንም ሳትጨርስ አትራፊ ይሆን ነበር አይደል? ቀላል ይመስለናል። እኛ አንዳንድ ጊዜ ገንዘባችንን ሳናፈስ ብዙ ሳንለፋ ብዙ ሳንደክም ስለተሳካልን በቃ የሆነ ነገር እየቀረን ይመስለናል። ትልቅ ነገር ነው። እግዚአብሔር ረድቶን ብዙ ሳንለፋ ብዙ ሳንደክም ብዙ ሳንመዝን ጌታችንን ማግኘታችን እና እች ግን እንደዛ አልነበረች። ለፍታ ነው ገንዘቧን ጨርሳ በሰውኛ በቃ አብቅቶላት ማንም ከዚህ በኋላ አይፈልጋትም። እውነት ሐኪም ቢሆን ማንም በገንዘብ ስለሚረዳ ገንዘቧን ስለጨረሰች ማን ይፈልጋታል? የእኛ ጌታ ግን ስሙ ይባላል። ገንዘባችሁንም ብትጨርሱ አቅም ባይኖራችሁ አይገባችሁ አይገባም። ጌታ ሁሉንም ጨርሳችሁ ስትመጡ ይቀበላችሁ እና በዛ ሁኔታ መጣች። የሚገርመው ነገር እኔ አንዳንድ ጊዜ 12 ዓመት ደግሞ ደም ፈሶ አለማለቁ ይገርመኛል። አንዳንድ የእግዚአብሔር ተፈጥሮ ልናደንቅ ይገባል። 12 ዓመት ደም ፈሶ አለማለቁ የሚያስገርም ነገር ነው እና በዚህ ታሪክ ላይ ስታዩ ስለዚህ ሴትዮም አንድ ጊዜ ሲያገር በጣም የገረመኝ ነገር እሷ በቃ አምና ነው የመጣችው። በቃ ይህንን ነገር አብቅቷል፣ ሞክር ያለው የሚሞክርበትን አሉ የተባለ የሕክምና ቦታዎች አሉ የተባሉ ዶክተሮችን አሉ የተባሉ ስፔሻሊስቶችን አሉ የተባሉ የባህል መድኃኒት ቀማሚዎችንም ቢሆን ሞክር ያለው የነገር አሁን የሚሞክረው አንድ ነገር አለ። ይሄ ሀሳብ መጠላት ያም የሚሞክረው አሁን ገንዘብን የሚጨርስ አይደለም። አስተሳሰቡ ራሱ በጣም እኮ ሊደነቅ የሚገባ ሴት ነው። እኔ ገንዘብን የሚጨርስበት ገንዘብን የሚመዝንበት ሳይሆን የልብሱን ጫፍ ብቻ የምነካበት ብላ ነው እምነት ማለት ደግሞ ይህን እምነት ኢየሱስ አይቶላታል ብላ በጣም ሰው እየተጋፋ በነበረበት ይላል። ስለ እሷ የተጻፈውን ታሪክ ያነበብኩት ያስገርም። ተጋፍቶ ሰዎች ኢየሱስ ክርስቶስን ይዛሉ። ያው ኢየሱስ ክርስቶስን መያዝ አይቻልም። ብዙ ጊዜ ታውቃላችሁ፣ አንዳንዶቹ ዝም ብሎ ወሬ ፍለጋ ይከታተሏል።
ወሬኞች አሉ። በቃ ወሬ ለማስተላለፍ ለወሬ የሚከታተሉ የሚያጅቡ አሉ። ዝም ብሎ በቃ ምንም ፈውስን አይፈልጉ ምናምን አይፈልጉ። አንዳንድ ጊዜ ይገርመኛል። መጽሐፍ ቅዱሳችን ሲነግረን ምን ይላል? በለምጻሙ በስምዖን ቤት ኢየሱስ ክርስቶስ እራት ግብዣ ተደረገለት ይላል። ከዛ ማናት እንትን የተጠቀመችው ያቺ 7 አጋንንት ያስወጣላት። ግን በለምጻሙ ቤት ለምጻም ነበር። መጽሐፍ ቅዱሳችን በሉቃስ ምዕራፍ 4 ቁጥር 16 ላይ በእስራኤል ውስጥ ብዙ ለምጻሞች እያሉ ከሶሪያ መጥቶ ማን ነው የተፈወሰው ይላል። ይገርማል። ስለተከተልን አይደል ጌታ በእውነት በምሕረቱ ያገኛል። እና ብዙ የሚያጋፉ ነበሩ። አንዳንዶቹ ደግሞ ኢየሱስ ክርስቶስን የሚከታተሉ ለክስ ነው። ለክስ በቃ እንዲህ አለ ነገር የሚለቃቅመዋል። ጻፍቶች ለፈሪሳውያን መዝገብ ይዘው በዚህ ቀን በዚህ ሰዓት በዚህ ጊዜ ይሄን ያክል ይሄን ተናግሯል ብሎ መረጃ የሚሰበስቡ አሉ። ለመረጃ ለመሰባሰብ የሚከታተሉት አሉ። ደቀ መዛሙርት አሉ። ሌሎች ደግሞ ለማምለክ እውነትም ለማምለክ በታምራቱ ተነክቶ እንደዚች አይነት ደግሞ ፈውስ ፈልገው የሚከታተሉ አሉ። ኢየሱስ ክርስቶስን መንካት በዚህ የተነሳ ብዙ ሕዝብ ስለሚያጭን መንካት ከባድ ነበር። ለዚች ሴትዮ ግን ይላል እሱ ተመቻችቶላት ነው የነካች። እሷ ወዳለችበት አውቆ ተጠግቶላት ነው የልብሱ ጫፍ የነካች። ደቀ መዛሙርት እንኳን የሚገርመው ነገር ምን አነሱ? ሰው ነክቶኛል፣ ሰው ነክቶን ከነ ምን ወጥቷል አለ ኃይል ወጥቷል ብሎ ሲል ጴጥሮስ ምንድን ነው? አንዳንድ ጊዜ የከተማ አውቶቡስ አለ ኢትዮጵያ ውስጥ እና በከተማ ውስጥ አውቶቡስ ውስጥ ገብታችሁ ገፋኝ ነካኝ ምናምን አይባልም። እንደዚህ አይነት ሁኔታ ውስጥ ሆነህ ሰው ነካኝ ትላለህ? ኖርማል ልብስ ሳይሆን ልብ ተነክቻለሁ ብሎ ክርስቶስን ልቡን የነካ ንቃት ነው የነካች። እቺ ነካችና ኃይል ከሱ ወጣ መጣች። ምን አደረገች? በፊቱ ሰገደች። በእንዲህ አይነት ሁኔታ ነው ምሕረትን ያገኘችው። እና ይህ ደግሞ ሁለተኛው ታሪክ በዛ ክፍል ላይ የምታገኙት የሚያስገርም ታሪክ ነው። ሶስተኛው ደግሞ የሚገርም ታሪክ ነው። ሶስተኛው ኢዮአሪስ ይባላል። ይሄ የምኩራብ አለቃ ነበረ ይላል መጽሐፍ ቅዱሳችን ሲናገር ስለ ሶስተኛው። መጀመሪያም ሰይጣኑን ኢየሱስ ክርስቶስ ካስለቀቀ በኋላ ያኛውን ሰውዬ ነፃ ካወጣ በኋላ ጌርጌሴኖ ላይ ይሄ ሰውዬ ገስግሶ ነው የመጣው። ይህም ሰውዬ የቤተ መቅደስ የምኩራብ አለቃ ይለዋል። ምኩራብ አለቃ የአስተዳደር ሰው እንደሆነ ይናገራል። የታሪኩን ሰፋ አድርጋቸው አንዳንድ ስለሱ የተጻፉ ታሪኮችን በምትጠራ ምእመን ሳይሆን በህንፃው ውስጥ ያለው ሰዓት የሚቆጣጠር አስተዳደራዊ ኃላፊነት ያለው ነው። አንዳንድ ጊዜ ማይረቡ ለክብር ብቻ ይሰጥና አለቆቹ ምን አይነት አስተዳደራዊ ኃላፊነት እንዳለው ሳይገልጽ ይናገራልና ይሄ ልጁ ነው የታመመች። ልጁ ታማ ምን ሆነች? ኃይለኛ ህመም አጋጠማትና እኔ ደግሞ የዚህም ሰውዬ የገረመኝ ነገር ዝግት አድርጎ ልጇን እንኳን ይዞ አልሄደም። እምነቱን አይታችኋል? ልጁን ይዞ አልሄደም። ጌታ ቃል ከተናገረ የሆነ ልጄ ትፈወሳለች የሚል እምነት ነበር። ይሄን ነው ይዞ ሄደው ቀጥታ ኢየሱስ ክርስቶስ ወዳለበት እየገሰገሰ መጣ። ያ ኢየሱስ እንደዚህ ተነክተው የሚመጡትን ይጠብቃቸው ጠብቆት ነበርና ገና ሳየው እንደዚህ ልጄ ታማ መጥቻለሁ እንድትፈውስልኝ ይፈልጋለሁ ብሎ መጽሐፍ ቅዱሳችን ሲናገር ማርቆስ ምዕራፍ 5 ቁጥር 22 ላይ ስታነቡ አጥብቆ ለመነው ይላል። ቃሉን ተራ ለመና አይደለም ለማለት ነው። በባህል ኢዮአሪስም የተባለ የምኩራብ አለቃ አንዱ መጣና ባየው ጊዜ በእግሩ ላይ ወደቀና
ታናሽቱ ልጄ ልትሞት ቀርባለች፣ እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። አንዳንድ ጊዜ ተራ ጸሎት ያልሆነ አለ። አጥብቀን የያዘን ነገር ሲያጠብቀን የምንጸልየው ጥብቅ ጸሎት አለ፣ ተራ ጸሎት አለ። ጴጥሮስ ቅድም ሲነበብ ነበር መጀመሪያ አካባቢ በጸሎት ጊዜ በሐዋርያት ምዕራፍ 12 ላይ ጴጥሮስ በእስር ቤት ውስጥ በነበረ ጊዜ ስለ ጴጥሮስ ጥብቅ ጸሎት ወደ እግዚአብሔር ይጸለይ ነበር። ጸሎቱ አጥብቆ ይጸልዩ ነበር በሌሊት። ያንን ጴጥሮስን የእግዚአብሔር መልአክ በዛ በሚገርም ሁኔታ ይዞት የመጣው በጥብቅ ጸሎት። ለጥብቅ ጸሎት እግዚአብሔር ጥብቅ ምላሽ አለው፣ ይመልሳል። እኔም አጥብቆ በእግሩ ስር ወድቆ ልጄ እንደዚህ ሆና ታማለችና እንድትፈወስ እፈልጋለሁ ብሎ ጥብቅ ልመና በእግሩ ስር ሰግዶ ጠየቀው። ኢየሱስ ክርስቶስ ለእንደዚህ አይነት የሚጨክን ልብ የለው። ለጥብቅ ጸሎት በጣም ፈጣን ምላሽ ያለው ኢየሱስ እንሂድ ብሎ ጉዞ ቀጠለ። የሚገርም ነገር ጉዞ ቀጥለው ወደ ቤት እየገሰገሱ ሳለ ይሄ ሰው በጣም የሚፈታተን ነገር አጋጥሞታል። እኔ አንዳንድ ጊዜ አሁን ለሞት ቀርባለች ብሎ ነው ለኢየሱስ ክርስቶስ ያስረዳው። ለሞት ቀርባለች ብሎ እሺ ደግሞ ብሎታል ኢየሱስ ክርስቶስ። እሺ ብሎ ወደ ቤት እየገሰገሱ በቸበበት ጊዜ እንደዚህ አይነት ሁኔታ አልነበረ። መኪና አይጠቀሙ፣ ምን አይጠቀሙ፣ በእግር ነው የሚሄዱት። በእግር ሲሄዱ ግን መንገድ ላይ ነገሮችን የሚያዘገይ ነገር ብዙ አጋጠ። ይሄ አስገርሞኝ አንደኛውና የመጀመሪያው ቅድም ያገናት 12 ዓመት ሴት መንገድ ላይ ነው ያጋጠመች። ወደ ኢዮአሪስ ይዞት እየሄደ መንገድ ላይ እየሄዱ ጉዳዩን የሚያዘገይ አንዳንድ ጊዜ እግዚአብሔር የዘገየ ይመስላል። ይገርማል። እሱ እግዚአብሔር እሺ ይበል እንጂ በፈለገበት ሰዓት ብደርስ እሱ መፍትሄ አለ። እግዚአብሔር ይባረክ። በመፍትሄ በማንኛውም ችግር ላይ እሱ በደረሰበት ጊዜ ይድረስ። እሱ በመጣበት ጊዜ ይምጣ። እንደኛ ፍላጎት እንደኛ መሻትም ባይሆን እሱ ግን መፍትሄ አለ። ጌታ ለዘላለም ይባረክ። አብሮ ሲሄዱ ያጋጠመውን ነገር በጣም የገረመኝ ነገር መንገድ ላይ ኢየሱስ ክርስቶስን የሚያስቆም ጉዳይ መጣ። ምንድነው? ያ የ12 ዓመት ደም ሲፈሳት የነበረችዋ ሴት እንደምንም ሆና ነካች። ጉዳዩ ኢየሱስ ክርስቶስ ቆመ። ወሬ ተጀመረ። ማን ነው የነካኝ የሚል ኃይል ወጥቷል የሚል። ከዛ በኋላ እሷ እንድትመሰክር ተደረገ። ኢዮአስ ተቁረጠለ። አንዳንድ ምንለው ባክ አቁም እንዳይ ኢየሱስ ነው ምን ያህል እንትን እንዳል ደግሞ እዛ ልጅቷ ታማለች። እዛ መድረስ ይፈልጋል። አንዳንድ ጊዜ በተለይ ልጆች ሲታመሙ እንዴት አርቆ እንደሚያዩ ልጆች ያላችሁ ሰዎች ታውቃላችሁ። ማለት ሲታመሙ በተለይ በቃ የምናደርገው ነገር አንዳንዴ አክል ሙያም ባይኖርን አክል መሆን ያምረናል። የማንሰጠው ነገር ይህኛውን በጥብጠን እንሰጣል፣ ይህኛውን ፈጭተን እንሰጣል። በቃ የሆነ እንድድኑልን የማናደርገው ነገር የለም። ኢዮሐንስም ይህን ነገር ጉዳይ ጨርሶ ወደ ኢየሱስ የደረሰው። አሁን ደግሞ ኢየሱስ እሺ ብሎት ወደዛ እያሄደ እያለ መንገድ ላይ ይቆማል። ይህ ምንላለን? አንዳንድ ምን ያስቆመዋል ብለን እናወራጭ። ቆመ። ግን ኢየሱስ ክርስቶስ ቆሞ ብቻ ሳይሆን ቶሎ እንኳን ፈውሶ ማለት ይችል ነበር። በቃ ድነሻል፣ በቃ ምንም ችግር የለም። እኛ ወደ ዮሐንስ ቤት ነው የሄድን ያለ ነው፣ ቸኩለናል፣ ሌላ ጊዜ እንሰማለን ያንችን ጉዳይ አላለም። ኢየሱስ ቆሞ ያዳምጣታል። እችም 12 ዓመት እንዴት ገንዘቧን እንደጨረሰች በእርግጥ በዚህ ባይጻፍም እንዴት እንዳለቀች ትነግራለች። ጌታው ይለ ስንት ነገር ጨርሼ ነው እናንተ የመጣው እያለች እየነገረች ኢየሱስ ይሰማታል። መስማት ብቻ አይደለም፣ አንድ ሁለት ሀሳብ ውስጥ የገባ ይመስለኛል ዮሐንስ። አንዱ ኢየሱስ ዘገየብኝ የሚል አመለካከት፣ በቃ ለምን አይፈጥንልኝም ጉዳዩን
ወይ እንደኔ አልተረዳም ይሁን የልጅን መታመም እንደዛ መሆን በቃ እንደዚህ መንገድ ላይ ሌላም አሁን ታሪክ ያጋጥማል፣ ሌላም ያጋጥማል። መንገድ በቃ እንድትሞት ትችላለች የሚል ጭንቅ ሊይዘው ይችላል። እንደዛ አስባለሁ። ሁለተኛው ደግሞ ዝም ብዬ ለሳስብ እንደው ዝም ብሎ እምነት የጨመረለት ይመስለኛል። ምክንያቱም እሱም ለታመመችው ልጁ ነው ይዞ እየሄደ ያለው። ይሄ ጉዳይ ደግሞ እየሆነ ያለው የሚያየው ታሪክ ለ12 ዓመት ደም ሲፈስባት ማንም ያልቻለውን ማንም ሐኪም ማንም ባለሙያ ማንም ባለመድኃኒት ያልቻለው ጉዳይ ሲፈታ እምነት ይጨምራል። በቃ የለም ጉዳይ ተስፋ አለ። ኢየሱስ ክርስቶስ ከደረሰልኝ እቺ ልጅም ትድናለች። ምን እምነት ቢጨምር ሁለት ሀሳብ ግን ወጥሮታል። በዚህ ሁኔታ ውስጥ ነው መልእክት ከቤት የመጣው። ምን የምን መምህሩን አታድክም፣ ልጅቷ ሞታለች። አይገርማችሁም? እንደዚህ አይነት ምን ይበላል? ለቆ የሚሸሽን የሚሄድ ይመስለኛል። ዝም ብሎ ሲያስብ ይህንን ሲሰማ ከቤቱ እኮን በቃ አንተ ተመለስ፣ ልጅቷ ስለሞተች ከዚህ በኋላ የሚቀጥለው ቀብር ስለሆነ የቀብሩን ማሰብ ነው የሚሻለው። አንተ ተመለስ፣ መምህሩን ደግሞ አታድክም የሚል ቀጭን ከቤት የመጣ ትእዛዝ። አላምናችሁም? እንደ በጣም ታማኝ ሰራተኞቹ ናቸው፣ አገልጋዮቹ ናቸው። ይህን ጉዳይ የነገሩ ግራ ገባው፣ ጨነቀው። ይሄ እምነትን የሚርድ ነገር ኢየሱስን ይዞ እየሄደ ልጁ ሞተች። ከዛ ኢየሱስ ክርስቶስ የተናገረው ነው የዛሬ ልይሰኝ ምን ይላል? በ36ኛው ላይ ተረዳለት። ኢየሱስ ውስጡን ተረዳለት፣ አወቀለት። ምን አለ? በ36ኛው ላይ ኢየሱስ ግን የተናገሩትን ቃል አድምጧል። ኢየሱስ አድምጦ ለምኩራብ አለቃ እመን እንጂ አትፍራ። አያችሁ የኢየሱስ ቃል እመን እንጂ አትፍራ። ከዚህ የበለጠ ምን የሚያስፈራ ነገር ይመጣል? እውነት እንነጋገር ብንል ለፈውስ ይዞ ኢየሱስን እየሄደ ዓላማ አድርጎ የሄደበት ጉዳይ ሞቷል ተብሎ ከመነገር የበለጠ የሚያስፈራ ምን ነገር ይመጣል? ፈራ። በቃ ይሄ እውነት የሚያስፈራ ነገር ምን ቢፈለግ ምን ይመጣል? ከዚህ የበለጠ በቃ ሞት። በቃ ዋናው የታመመችው ኢየሱስን ይዟል ይሄድ የነበረችዋ ልጅ የ12 ዓመት ናት። እሷም ሞታለች ተብሎ ሲነገረው በግራ ጨነቀው። ይህ እንደው እንዲህ ብሎ ያሰበ ይመስለኛል። እዚህ ትቼ ቀስ ብዬ ነፍስን ይዤ ኢየሱስም ሳያውቀኝ ልሽሽ ምን አለው እና እዛም ደግሞ አያችሁ አባት ነው እሱ። ቤት እኔ እያለሁ ብትሞት ይሻላል፣ ልጅ እዚህ እያየሁ ብታርፍ ይሻላል ብሎ ያሰበችው ሞታ ከልጅቷም ሳልሆን ከፈውሱም ሳልሆን በቃ እንደኔ የማይረባ ሰው የለም ብሎ ለመጥ ላይ ያሰበ ይመስለኛል። በዚህ ጭንቀት ውስጥ ሆኖ ሳለ ነው ኢየሱስ ክርስቶስ እመን እንጂ አትፍራ። ዛሬም ወገኖች የጌታ መልእክት እመኑ እንጂ አትፍሩ። ምንም ይሁን ምንም የሚያስፈራ ምንም የሚያስጨንቅ ነገር ብሎ እመኑ እንጂ ከፍርሃት በላይ እምነት ፍርሃትን ይደርባል። ከፍርሃት በላይ እግዚአብሔር ይባረክ። ይሄ ነው ትልቁ ነገር። ኢየሱስ ክርስቶስ አዎ ከፈውስም ከደህንነትም እኛ የምንተማመነው ነገር ይበልጣል። ይሄን ነው ኢየሱስ ያለ፣ አትፍራ እመን ብቻ እንጂ አትፍራ። ወደዚህ ሀሳብ በምመጣበት ጊዜ እግዚአብሔር ያስተማረኝ በችግሮቻችን አንጻር ልናይ እንችላለን። ይሄን ታሪክ አያይዘን አንደኛውና የመጀመሪያው ታሪክ ያው የሰይጣኑ ታሪክ የመጀመሪያ አጋንንት። ይሄ ችግር
ችግሩ ብዙ ችግር ቢኖርባቸው ብዙ ችግር። በነገራችን ላይ ይሄ ሰይጣን ቅድም የነገርኳቸው መጀመሪያ ኢየሱስ ክርስቶስ የፈወሰው ይሄ ሌጊዮን የሚባለው ይሄ ሮማውያን ቁጥር ነውና ቁጥሩም ስሜ ማን ነው ብሎ ጠየቀው። ብዙ ነን ስምም ሌጊዮን ነው አለው። ከሀገሩም እንዲያስወጣቸው አጥብቀው ለመኑ። ብዙ ነን ስምም ሌጊዮን ነው። ማርቆስ ምዕራፍ 5:9 ላይ ታገኛላችሁ። አንድ የሮም ሌጊዮን ክፍለ ሰራዊት 6,000 ወታደሮች አሉት። ሌጊዮን የሚባለው ራሱ ሰይጣኑ ራሱ ይሄ ሰውየው ጋር የገባውና ኋላ 2,000 አሳባዎችን ገደል የከተተ ቁጥሩ ራሱ ወደ 6,000 ይደርሳል። ብዙ ነው። ዛሬ እኔ የምስራች አለኝ ወገኖች። ምን ብትሉን ችግሮቻችሁ ብዙ ቢሆኑ የማይቆጠሩ ቢሆኑ የማይደረሱ ቢሆኑ የሚያስፈሩ ማታ እየመጡ የሚያስጨንቁ ሰፈሩን የበጠበጡ ችግር አናንዘ የኔ ችግር እንላለን። ይህም ችግር ችግሮቻችን ቆጥረን የማንዘልቅ ሊሆኑ ይችላል። ቆጥረን የማንደርሳቸው ችግሮች ሊያጋጥሙን ይችላል። ከቁጥር በላይ የሆኑ ችግሮች ቢሆኑ ሌጊዮን የሆኑ ችግሮች ቢያጋጥሙንም ጌታ ግን እመኑ እንጂ አትፍሩ። እመኑ፣ በእኔ እመኑ ይለይቻ መዓት ቢሆኑ የማይቆጠሩ ቢሆኑ የሚያወዛግቡ ቢሆኑ የማይጨበጡ ቢሆኑ የማይዳሰሱ ቢሆኑ የማይደረሱ ቢሆኑ ማንም የማይችላቸው ቢታሰሩ የሚወጡ በእግር ብረት በምንም አስራችሁ የማትችሉ ችግር ቢያጋጥማቸው ከክርስቶስ በላይ አይደለም። ይገርመኛል። በመጽሐፍ ቅዱሳችን ስለ ባህር ላይ ሲሄዱ ደቀ መዛሙርት ምን ይላል? በዛ ቦታ ላይ ኃይለኛ ማዕበል አጋጠመናል። ሁሌ ይገርማል። ኃይለኛ ማዕበል አጋጠማቸው። ከኃይለኛ ማዕበል በኋላ ደግሞ ኃይለኛ ጸጥታ ሆነ ይላል። ሁለት የማይገናኙ ነገሮች ላይ ኃይለኛ ማዕበል፣ ኃይለኛ ጸጥታ ሆነ። በዛ በኃይለኛ ማዕበል ደቀ መዛሙርትን ሊውጥ ወደ ጭንቅላታቸው ይደርስ ነበር ይላል። ማዕበሉ ማለት ደቀ መዛሙርቱ እንደምታውቁት ብዙዎቹ ከባህር አካባቢ የተወሰኑ ስለሆነ ብዙዎቹ ይችሉበታል። ይሄ ማዕበሉ ሲነሳ እንዴት ማምለጥ እንደሚቻል አሁንም በዓለም መከራ አንዳንድ ጊዜ ከሙያችን ጋር አያይዘን የምንሞክራቸው አሉ። ይሄ እንኳን ብለን የሕክምና ሙያ ከመጣ የጥብቅና ሙያ ከመጣ የሕግ ሙያ ከመጣ የጤና ሙያ ከመጣ የምንችለው የማንችለው ቢሆን ጌታ ግን የሚለን እመኑ እንጂ አትፍሩ። ዛሬ እኔ ማበረታታችሁ ነገር እመኑ። ያመነ ነው የሚያሸንፈው። ስለዚህ ማዕበሉ የገረመኝ ነገር ጭንቅላታቸው ላይ ሊወጣቸው ሲደርስ ኢየሱስ ግን በእኩለ ሌሊት በማዕበሉ ላይ ምን የሆነ መጣ ይላል። እየተረሙ አስተውላችኋል? እኛ ላይ ጭንቅላታችን ላይ ሊወጣ እኛን ሊውጥ የሚሞክር ማዕበል ከክርስቶስ እግር ስር ነው። ከአባታችን እግር ስር ነው። ረግጦት ነው የሚመጣው እኛን እንጂ ይሄ ሰይጣኑንም ምንም እንኳ 6,000 ቢሆን ቅድም እንደነገርኳችሁ ደቀ መዛሙርትን ያስፈራራ የነበረና ደቀ መዛሙርት ኢየሱስን ለቀው የሸሹት ጉዳይ ቢሆንም ኢየሱስ ክርስቶስ ጋር ሲደርስ እግሩ ስር ነው የወደቀው። ምንም ችግር ቢሆን ምንም አይነት ችግር ቢሆን ምንም አይነት ከባድ ችግር ቢሆን ምንም አይነት ኃይለኛ ችግር ቢሆን ከኢየሱስ እግር ስር የኔና የእናንተ አምላክ የማይችለው ችግር። በነገራችን ላይ እሱ የማይጠቀመው ቃላቶች አሉ። ይሄ አልችልም የሚል እኔ ያቅተኛል፣ እኔ ያዳግተኛል፣ ይሄ የእሱ ቃላት አይደለም። እሱ የማይችለው በሰው ዘንድ የማይቻል በእሱ ዘንድ ይቻላል። መጽሐፍ ቅዱስ ስሙ ለዘላለም ይባረክ። ዛሬም
እኔ የምስራች ምንም እንኳን ብዙ ቢሆን ችግራቸው ምንም እንኳን የማይቆጠር ቢሆን የጤና ችግር ቢኖርባቸው የቤተሰብ ችግር ቢኖርባቸው የህይወት የኑሮ ችግር ቢኖርባቸው የስራ ችግር ቢኖርባቸው ይሄን ዘርዝራችሁ ከዚህ በላይ ከሚዘረዘረው በላይ የሆነ ችግር ቢሆን ብዙ የሆነ ችግር ኢየሱስ ክርስቶስ ይችላል። ጌታችን የሚለው እመኑ ብቻ እንጂ አትፍሩ፣ እመኑ ብቻ እንጂ አትፍሩ። ይሄን ነው ጌታ ከዚህ ክፍል ያስተማረ። ሁለተኛው ደግሞ የቆየ ችግራችሁ እድሜ ያስቆጠራችሁ በቃ ይቆያሉ ችግሮች እኛ ጋር ፈልገናቸው ስለሆነ እነሱ ፈልገው እኛ ጋር ተጣብቆ ይቆዩ። ማን ፈልጋቸው አላሊዘ አሞን ችግሮን በቃ እኛ ገፍተን ገስሰን ቢያግተን ምን ይላል ጨጓራዬ ብለን የራሳችን እናደርጋለን። በሽታ ነው ማንፈልጋቸው ራስ ምታት የኔ ራስ ምታት አድርገን በቃ የኔ በሽታ የኔ አይደለም ያንተ አይደለም ወበቶ ተጣብቆብን እድሜ አስቆጥሮ ሂድ ብለን እኔ እኮ ይሄን በሽታ ይሄን ስኳር ስንት ዓመት ታመምኩኝ ነው ይሄን እኔ ራስ ምታት ስንት ዓመት ተሸከሙ። እቺ ሴትዮ 12 ዓመት ተሸክማል። ደም እያፈሰሰ 12 ዓመት የተሸከመ ዛሬም እኔ የምስራች አለ አንተ ጋር የቆየ አንቺ ጋር የቆየ ችግር ዓመታትን ያስቆጠረ ዘመናትን ያስቆጠረ ገፍተው አለኛ ገፍትረው ይሄ እንደዚህ አይነት በቀት አስቆጥሮ የራስ የግል ሆኗል እንቢ ብሎ እንደዚህ አይነት ችግር ቢሆን ነው ኢየሱስ ይባል ከዚህ የሚያስተምር እንደዚህ አንተ ጋር የቆየው ገፍተው ታግለው ምን ብለው 12 ዓመት መጽሐፍ ቅዱሳችን ላይ 12 ዓመት የሚላል ለ18 ዓመት ጎባጣ የነበረች ሉቃስ ምዕራፍ 18 ሄዳችሁ ስታነቡ ዮሐንስ ወንጌል ምዕራፍ 5 ላይ ሄዳችሁ ስታነቡ ለ38 ዓመት አልጋው ላይ ተኝቶ በቃ የፈውስ ነገር ሁሉ አጣጥቶበታል። ውሃው ማዕበሉ ምናምን በውሃው መልአኩ መጥቶ ሲያናውጥ እሱ በቃ አጥቶት ምን ይላል ሰው ላይ ነው ኮምፕሌን የጀመረው። እኔ እኮ ወስዶ የምትለኝ ሰው የለም ሰው ነው ያጣሁት ይላል። ፈውስ ፈልጎ በፈውስ ደግሞ ለምን እድሜ ይቆጥርብሃል። ችግር እድሜ ይቆጥርብሃል። ጊዜ ይቆጥርብሃል። ጊዜ ይገዛብሃል። 2 ዓመት ሊሆን ይችላል፣ 3 ዓመት ሊሆን 4 ዓመት ሊሆን 10 ዓመት ሊሆን 20 ዓመት ሊሆን ምንም ዓመት ያስቆጥር። ጌታ ግን እመን ብቻ እንጂ አትፍራ። ይነቀል የአስያ 12 ዓመት ከለቀ እንዴ በፎርሙላ እንኳን ቢት የ18 ዓመት ከለቀ የ38 ዓመት ከለቀ ያ40 ዓመት ለጌታ ያግተዋል እንዴ ጌታ ቻይ ነው። ጌታ ይችላል። ስለዚህ ምንም ያስቆጥር ምንም የቆየ ቢሆን የምንነቀል ነው። ግን የሚጠበቀው ኢማን ብቻ እንጂ ስላላስፈራራ አይደለም። ስላስፈራራ 12 ዓመት ታማ ደም ፈሶባት ተስፋ ብትቆርጥ ማን ነው በሷ ላይ የሚያማርረው? ቀላል ነው እንዴ? 18 ዓመት ጎብጣ በ18 ዓመት በጧት ተስፋ ብትቆርጥ ማን ነው በሷ ላይ የሚያማርረው? ልክ ናት። 18 ዓመት ይቅርና አንድ ነገር 18 ዓመት አሟችሁ ይቅርና እንዴ 1 ዓመት ቀላል ነው። 1 ዓመት አልጋ ላይ መተኛት ቀላል ነው። 1 ወር አልጋ ላይ መተኛት፣ 1 ቀን አልጋ ላይ መተኛት ቀላል ነው። ጌታ ግን ይላል እመን እንጂ አትፍራ። ስለበረታ አያሸንፍህም። እድሜ ስላስቆጠረም አያሸንፍህም። ብዙ ስለቆየ አንተ ላይ የሚበረታ ምንም ነገር የለም። አንተ ጌታ እንድትሾም፣ አንቺ ጌታ እንድትሾም። ስለዚህ እንደዚህ ዘመን ለሚያስቆጥሩ፣ ጊዜ ለሚያስቆጥሩ፣ ዓመታትን ለሚያስቆጥሩ፣ ወራትን ለሚያስቆጥሩ ችግሮችን ጌታ ምንድን ነው
እመን ብቻ እንጂ አትፍራ። ሶስተኛው ችግር የሚገርም ችግር ነው ይሄ። አሁን አንደኛው ብዙ ችግሩ ቆጥረን የማንዘልቀው፣ ገምተን የማንዘልቀው፣ አስበን የማንዘልቀው፣ የማይቻል የሚመስሉ ኃይለኛ የሆኑ ችግሮች ይሄ በቁጥር የበዛ 6,000 8,000 10,000 ቆጥረን ይህንን የምንለው ይሆናል። ሁለተኛው ደግሞ እድሜ ያስቆጠረ ዘመናትን ያስቆጠረ ከኛ ጋር የቆየ ችግር እንደዛ። ሶስተኛው ደግሞ ፕሮግሬሲቭ እየጨመረ ነው። ዛሬ እዚህ ነው ብለህ ስትል ነገ ሌላ ይሆናል። ነገ እዚህ ነው ስትል ተነገ ወዲያ ሌላ ይሆናል። ዮሐንስ ያጋጠመው ነገር ከቤት ሲወጣ ልጁ ምን ሆና ነው የወጣው? ችግሩ ህመም ብቻ ነበረ። ህመም ነው። ከዛ እዛ ሆኖ ሲሰማ ምን አልኳል? ገደለ፣ ጨመረ። የሚጨምር አይነት ችግር ማለት በቁጥር የበዛም ችግር፣ እድሜም ያስቆጠረ፣ ሌላ ደግሞ ዛሬ ሌላ ነው ስንል ነገር ሌላ የሚጨምር ችግር ቢኖር ጌታ ምን ይላል? እመኑ ብቻ እንጂ አትፍሩ። ዛሬ ልነግራችሁ የሚወደው ነገር ምንም ይሁን ምን በህይወታችን ምንም ይሁን ምን ብዙ ችግሮች ቢያጋጥሟቸው፣ ብዙ መከራዎች ቢፈራረቁባቸው፣ ብዙ የምትቆጥሯቸው እኔ ብቻ እንዴት እንደዚህ ይሆናል ብላችሁ ብትሉ እመኑ ብቻ እንጂ አትፍሩ። ጊዜያትን ቆጥሮ ዓመታትን ቆጥሮ ብዙ ዓመታት በእናንተ ላይ ስለተቆጠረ ተስፋ አትቁረጡ። ምን አድርጉ? እመኑ። ችግሮቻችሁ ቢጨምር አምና የነበረው ዘንድሮ ቢበረታ ቀጥሎም የሚበረታ የሚሄድ ቢያስመስልም ጌታችን ምን ይላል? እመኑ ብቻ እንጂ አትፍሩ ይላል። ስለ ቃሉ እግዚአብሔር የተባረከ ይሁን። እንጸልይ። እግዚአብሔር እናመሰግናለን አምላካችን። ስሜ ለዘላለም ይባረክ። ጌታ ሆይ አንተ ትልቅ ነህ። እኛ ከምናስብህ፣ እኛ ከምንገምትህ፣ እኛ ከምንልህ፣ እኛ ከምናውቅ በላይ ትልቅ ነህ። ስሜ ለዘላለም ይባረክ። ትልቅ ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። እስቲ ባርኩት ወንድማችንን። እግዚአብሔር ባርክ፣ እግዚአብሔር ባርክ። ጌታን እጅግ አድርገን እናመሰግናለን። እግዚአብሔር በቃሉ ተናግሮናል። እመን ብቻ እንጂ አትፍራ። ክብር ለእግዚአብሔር ይሁን። ፍርሃትና እምነት አንድ ላይ ነው። ወይ ፍርሃት መኖር አለበት ወይ እምነት መኖር አለበት። ስለዚህ ጌታን እጅግ አድርገን እናመሰግናለን። እስቲ ራሳችን ዝቅ አድርገን እንጸልይና ወንድማችንን በዛው እንባርካለን። ሃሌሉያ፣ 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 ሃሌሉያ። ኃይልን የሚያስታጥቀኝ መንገዴን የሚያቃና እግሮቼን እንደሚወር እግሮች የሚያበረታ በኮረብቶችም የሚያቆመኝ እግዚአብሔር ነው እንደሚል ቃል የዘላለም ቅዱስ የዘላለም አባት ቅዱስ እግዚአብሔር ሆይ እጅግ አድርገን እናመሰግናለን። በቃል ወደ እኛ ስለመጣ እናመሰግናለን። ስለተናገርከን እናመሰግናለን። እምነታችንን ከፍ ልታደርግ በመንፈስ ቅዱስ ወደ ልባችን ስለመጣ ክብርና ምስጋና ላንተ ይሁን። የዘላለም አምላክ ቅዱስ እግዚአብሔር እነሆ በቃል ዓለት ላይ እንድንቆም እንዳንናወጥ በወጀብና በአውሎ ነፋስ መካከል መንገድ ያለውን ልጅን ኢየሱስ ክርስቶስን እሱ ላይ ዓይናችንን እንድናደርግ የእምነታችን ራስና ፈጻሚ የሆነን እሱን ተመልክተን ጌታ ወደፊት መሄድ እንዲሆንልን በኢየሱስ ክርስቶስ ስም እንለምናለን። አሁንም ደግሞ ወንድማችንን በአንተ ፊት እናቀርባለን። አገልግሎቱን በአንተ ፊት እናቀርባለን። ቤተሰቡን በአንተ ፊት እናቀርባለን። ዘመኑን በአንተ ፊት እናቀርባለን። እየባረኩ ባርካለሁ፣ እያበዛውም አበዛለሁ እንዳልክ እግዚአብሔር አምላክ ሆይ አብርሃምን አንድ ብቻውን ሳለ እንደጠራ እንደባረከው እንዳበዛው እንድታበዛ ከፍ እንድታደርገው በኢየሱስ ክርስቶስ ስም እንለምናለን። እግዚአብሔር የዘላለም አባት ወይ እጆቹን እንድትይዝ እንድትመራው በጌታ በኢየሱስ ክርስቶስ ስም እንለምናለን። አሕዛብን በፊት አስገዛለሁ፣ የነገሥታትን ወገብ እፈታለሁ እንዳል
እግዚአብሔር የዘላለም አባት ሆይ የነገሥታትን ወገብ የሚያስፈታ ያንተ ቅባት በላዩ ላይ ሆነ። በረከት በላዩ ላይ ይሁን። ኃይል በላዩ ላይ ይሁን። ዘመኑ ይባረክ፣ ቤቱ ይባረክ፣ አገልግሎቱ ይባረክ። እግሮቹ እግዚአብሔር አምላክ ሆይ እንደ ቢሆን እግሮች በከፍታዎች ላይ የሚሄዱ እንዲሆኑ በኢየሱስ ክርስቶስ ስም ጸልይ። ጌታ ሆይ ከፍ በል። ዛሬ በዚህ ቦታ ያገለገሉን ሁሉ ለዘላለም ይባረኩ። ተቀምጠው ቃልን የሰሙ ሰምተውም የተቀበሉ ሁሉ በኢየሱስ ስም ይባረኩ። ክብር ሁሉ ለገናና ስም ይሁን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ተነስተን በአባታችን ጸሎት እንጨርሳለን። ሃሌሉያ።